ክቡራንና ክቡራን አድማጭ ተመልካቾቻችን የሰዓቱን ትኩስ አበይት መረጃ ይዘንላችሁ መጥተን ዜናዎችን ወደ እናንተ የምናሰናዳው ድርድር ዜና እንሰኛለን። ቤተሰብና አጋር መሆን የምትሹ ሰብስክራይብ ላይ ሼር በማድረግ አጋርነቱን ይግለጹ። በቅድሚያ አርዕስተ ዜናዎችን የምናሰማው ይሆናል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። ሀሳብና አስተያየቶች ካሎትም በኮሜንት ላይ ግለጹ። ተፋፍሞና ተቃጥሎ በቀጠናው በመካከለኛው ምስራቅ አውደ ውጊያ ጦርነት ላይም ሌሊቱ ክፍለ ጊዜ የተሰሙ አንገብጋቢ መረጃዎች አሉ። እስራኤል አስደንጋጭ ከፍተኛ የተባለ ጥቃት ማስተናገዷ ተሰምቷል። በዚህም ጉዳይ ላይ የእስራኤል መንበረ መንግስት አለቃ ቤንያሚን ኔታንያሁ መግለጫ መስጠታቸው ታውቋል። ይህም ጦርነቱ ሰዓት ከተለኮሰ በኋላ ከፍተኛ አውዳሚ ምሽት እንዳሳለፉ ገልጸዋል። ዝርዝሩን ይዘነዋል። ኢራንም የኒውክሌር መሰረተ ልማቶቿ ላይ በመጠቃቱ ባጸፋው የእስራኤልን የኒውክሌር ጣቢያ ለማጥቃት ብትተኩስ በአቅራቢያው መንደር በመውደቁ ከፍተኛ ውድመት መድረሱ ተገልጿል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። የአሜሪካው መንበረ መንግስት አለቃ ትራምፕ ለኢራኑ 48 ሰዓት መስጠታቸው መራርና ከረር ያለ ማስጠንቀቂያ ማሰማታቸው ተሰምቷል። ፕሬዚዳንቱ የሆርሙዝ ባህረ ሰላጤ በ48 ሰዓት ውስጥ ለንግድ መርከብ ክፍት የማታደርግ ከሆነ የኢራንን የኃይል አቅርቦት ማመንጫ ቀጠናዎች እንደሚያደባዩና እንደሚያፈርሱ ዝተዋል። ትራምፕ ይህንን መሰል ማስጠንቀቂያ በዛሬው ሌሊት ያሰሙት በራሳቸው ማህበራዊ ሚዲያ ገጽ ላይ ነው። ፕሬዚዳንት ትራምፕ ከዚች ቅጽበት አንስቶ ለቀጣይ 48 ሰዓታት ውስጥ ያለምንም ቅድመ ሁኔታ በአፋጣኝ ክፍት የማታደርግ ከሆነ አሜሪካን በበኩሏ በተለያዩ የኢራን ኃይል ማመንጫ ስፍራዎች ዶግ አመድ እንደምታደርገው በማስጠንቀቅ አሳውቀዋል። ይህ መግለጫ የመካከለኛው ምስራቅ ጦርነት እንደሚያገዝፈውና እንደሚያፋፍመው ተመላክቷል። ኢራን በሌሊቱ በእስራኤል አደገኛና ግዙፍ የተባለ ጥቃት መሰንዘሯ ተሰምቷል። ይኸውም የእስራኤል ምስጢራዊ የኒውክሌር ማብለያ ጣቢያ በሚገኝበት በበረሃማ የእስራኤል ደቡባዊ ቀጠና ላይም የኢራን ሚሳኤል በመውደቁ የጦርነቱ ሂደት ወደ ግዙፍ ደረጃ መምጣቱ ተመላክቷል። የኢራን ሚሳኤሎች የእስራኤል ኒውክሌር ጣቢያ ለመምታት ቢተኮሱም ነገር ግን በአንጻሩ ሚሳኤሎቹ በኒውክሌር ቀጠና ጣቢያ አቅራቢያ መውደቃቸው ተሰምቷል። እስራኤል በይፋ የኒውክሌር ባለቤት መሆኗን በይፋ ባትቀበለውም ነገር ግን የእስራኤል ደቡባዊ ዲሞና አካባቢ የኒውክሌር መገኛ ተደርጎ ይታመንበታል። በዛች አካባቢ ከተማ ላይም የኢራን ሚሳኤሎች ከባድ ጉዳት ማስተናገዳቸው ተሰምቷል። የእስራኤል ወታደራዊ ኃይል ባወጣው መግለጫ ላይም ከኢራን የተተኮሱ መጠነ ሰፊ ሚሳኤሎች የእስራኤል አየር ግዛት ጥሰው መግባታቸው እንደታወቀም ለማክሸፍና ለመመከት ጥረት ቢደረግም በዲሞና ህንፃ ላይ ግን ሚሳኤሉ መውደቁ መረጃዎች ጠቁመዋል።